እሺ በቤተክርስቲያናችን ከሶስቱ አበይት ማዕርጋተ ስልጣነ ክህነት መካከል አንዱ ነው። ይሄ ኤጲስቆጶስነት ማለት ነው። ማለት በቤተክርስቲያን ሶስት አይነት ማዕርጋተ ስልጣነ ክህነት አለ። ማዕረገ ድቁና፣ ማዕረገ ቅስናና ማዕረገ ጵጵስና የሚባሉ ማለት ነው። ስለዚህ ኤጲስቆጶስነት የሚሾምበት ማዕረግ ወይም ደግሞ ጵጵስና በከፍተኛ እጅግ በጣም ከፍ ባለ መስፈርትና ጥንቃቄ የሚፈጸም ነው። ከሚጣልባቸው አደራና ከሚሰጣቸው ኃላፊነት ታላቅነት አንፃር እጅግ በጣም በጥንቃቄ ነው የሚመረጡት። እንደውም ሐዋርያው ቅዱስ ጳውሎስ ለልጁ ለመንፈሳዊ ልጁ ለጢሞቴዎስ በምን አይነት መንገድ ኤጲስቆጶስ መመረጥ እንዳለበት ሲነግረው 12 ጉዳዮችን አስቀምጦለታል። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል ብሎ የማይነቀፍ ድንግልናውን የጠበቀ መነኮስ የሆነ በጣም ብልህኛ ራሱን የሚገዛ እንደሚገባው የሚሰራ እንግዳ ተቀባይ ለማስተማር እጅግ ብቁ የሆነ ህዝቡ ሁሉ የሚመሰክርለት የማይጨቃጨቅ ገንዘብን የማይወድ ልጆቹን እጅግ በጣም በጭምትነት ሁሉን እየገዛ በፍቅር ማገልገል እንዳለበት ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ ላይ በሚገባ አስቀምጦታል። ይህን የሚያሳየን ምንድነው? ኤጲስቆጶስ እንደ ሁለቱ ማዕርጋት ያለ ስልጣን ሆኖ ነገር ግን እጅግ በጣም ከሚሰጠው ክብርና ከተሰጠው አደራ አንፃር በከፍተኛ ጥንቃቄ መመረጥ የሚገባው ስልጣነ ክህነት መሆኑን ይናገራል። እና ይሄ ስልጣን ህዝቡ ሁሉ ሊያውቀውና የተቀበለው መሆን ይገባዋል። እንደገና በዚህ ጊዜ ህዝቡ መልስ ሲሰጡ ይገባዋል እጃቸውን አንስተው ይህ ስልጣን ይገባዋል ብሎ ማረጋገጥ ይኖርባቸዋል። በዚህ መልኩ ማህበረ ካህናቱ ህዝበ ክርስቲያኑ የመሰከሩለት ሊሆን ይገባል ለኤጲስቆጶስነት የሚመረጠው አካል ማለት ነው። ያው ፍትሕ መንፈሳዊ ላይ በምን አይነት መንገድ መመረጥ እንዳለበት በዛ መንገድ ያስቀምጣል። ካህናቱ ህዝቡ በሙሉ ስለ ሹመቱ ምስክር ሆነው ይቀመጣሉ። በሹመቱ ጊዜ ደግሞ ከርዕሰ ሊቃነ ጳጳሳቱ ጋር ሶስት ወይም ደግሞ ሁለት ጳጳሳት ይገኛሉ። እጅግ በጣም ታላቅ ኃላፊነት ስለሆነ በጥንቃቄ ነው ኤጲስቆጶስ የሚመረጠው። ኤጲስቆጶስ በጠየቅሽኝ መሰረት የሚሾመው ህዝበ ክርስቲያኑ በስፋት በቤተክርስቲያን በሚሰበሰቡበት በዕለተ እሁድ ነው። ይህም ደግሞ የሆነው ምንድነው? ሁሉ እንዲያውቁና በህዝቡ ፊት እንዲሾም ነው። በዚህ ቀን የማህበረ ካህናት ምእመናን ምስክርነት የተመሰከረለት ተሿሚ እጩ ኤጲስቆጶስ በተዘጋጀለት መንበር እንዲቀመጥ ይደረጋል ነው። ስለዚህ ዕለተ ሰንበት መመረጧ ኤጲስቆጶስ የሚሾመው ህዝበ ክርስቲያኑ በስፋት በቤተክርስቲያን በሚሰበሰቡበት እለት ስለሆነ ነው። እሁድ ተመርጣ ለኤጲስቆጶስነት ይቺ ቀን የተመረጠችው ማለት ነው። ይቆይ